ደስታ ምን ነው? እስኪ አንድ ደቂቃ አስቡላችሁ። እሺ አሁን አውሩ ስለሳችሁ ስለ ደስታ ቶሎ ሁላችሁ ደስታ ምን ነው? አውሩ ከወን ለሁለት አውሩ ሁላችሁ ደስታ ደስታ እሺ አንድ ጥያቄ ልጠይቃችሁ። ሰው ለምንድን ነው ሁልጊዜ የሚከፋው? ተወያዩ። ሰው ለምንድን ነው ሁልጊዜ የሚከፋው? ተስፋ ስለሌለው፣ በውስጡ ደስታ ስለሌለ፣ የሚያስከፋ ነገር ሊገጥም ከእምነት ውጭ ስለሆነ፣ እሺ በእግዚአብሔር ተስፋ ስለሚቆርጥ፣ አይ በጣም ግሩም ነው። ለምንድን ነው ደስታ የምንፈልግሽ? ሐዋርያው ቅዱስ ጳውሎስ በተስፋ ደስ ይበላችሁ ነው። በጣም ግሩም ነው። አሁን ሁላችሁ ደስታ ያስፈልጋላችሁ አስፈልጋችሁ እና በዚህ ሀገር ስትረስ የሚባል ነገር አለ እና ስትረስ ለምለም ይዛችሁ ነው ጥያቄው። ዶክተሮቹ ሀሳብ ለምለም ትጨረቁት በጣም ነው። እሺ ለማንኛውም ሁላችሁም ትክክል ናችሁ። አሁን ወደ ትምህርቱ ልውሰዳችሁ። በጣም ግሩም በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ ትርጉም የሚፈጠር ነው። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ እይታ የሚፈጠሩ ናቸው። የሚፈጠሩ ችግሮች ሁሉ የሚፈጠሩ ሁለት ነገር ነው። አንድ ለሶስቱን አንስቼ ልንገራችሁ። በዓለም ላይ የሚፈጠሩ ችግሮች የሚፈጠሩት ስለ ደስታ ካለን የተሳሳተ የተንሸዋረረ አተያይ ያሁሉ ችግር ደስታ ለአንድ ኦርቶዶክሳዊ ምንድን ነው? ይህን ስታውቁ ሁልጊዜ በሰላም መኖር ትችላለን። ቀን እንዴት እውነት ለመናገር ደስታ ለእናንተ ምንድን ነው? ስለዚህ አንዳንዱ ነገር ኦርቶዶክሳዊ የኑሮ መርህ ሊኖረው ይገባል። ለምሳሌ የተሳሳቱ ደስታዎችን ያመጡ ሰዎች መሰለኝ ምን አይነት ችግር የተፈጠረ? ለምሳሌ አርጤምስ የምትባል ሰው ነበረች። አርጤምስ ታውቃላችሁ? ግሪክ ውስጥ የነበረች ጣዖት ነው። በየቦታው ስትረብሽ የነበረች ቅዱስ ጳውሎስ ሲታሰር ሲገረፍ የነበረው በአርጤምስ ምክንያት። የዚህች ሰው የደስታ ምንጯ ምን ነበር መሰላችሁ? ውበቷ ነበር። አባቷ መልከኛ ሰው መጥቶ ልጅህን ስጠኝ ሲለው አይ መልከኛ ብትሆን ሀብት የለህም ይለዋል። ሀብት ያለው መጥቶ ልጅህን ስጠኝ ሲለው ሀብት ቢኖርህ መልክ የለህም ይለዋል። ሀብትም መልክ ያለው ሰው ሲመጣ ስልጣን የለህም ይለዋል። ስልጣን ሀብትም መልክ ያለው ሲመጣ ከነገስታት አትወለድም ይለዋል። እንዲህ እያለ ሲያጣጥል ሰው ሁሉ ሲንቅ ልጅቱን የሚያገባት እንዲህ ስትመካ እሷም እንደዚያ ስትመካ መጨረሻ ላይ ነው አንድ ጠንቋይ መጣና ምን አለ? የዓለም ንግስት አደርግሻለሁ አለ። እሺ አለ። ሰው ሁሉ እንዲሰግድልሽ አደርጋለሁ። እሺ አደረገና ወረቀቱን ጻፈና ለአጋንንት ሰጣቸው። ለአርጤምስ ያልሰገደ ይሞታል የሚል ወረቀት። ያን ወረቀት አጋንንት ጻፉና በአየር ላይ በምታት ለአርጤምስ ያልሰገደ ይሞታል የሚል ጽሑፍ በሰማይ ላይ ያሳያል። ህዝቡ እንደተሰበሰበ ሰው ሁሉ ለአርጤምስ ሰገደ። እሷ ደግሞ ማን ወለደች? ዜውስን ወለደች። የአምላክ ልጅማ አምላክ ነው ተብሎ ለእሱ ተሰገደ። ከዚያ በኋላ የክርስትና መከራ ሁሉ የመጣው በምን ይመስላችኋል? በዚህ ሰው ምክንያት። በውበቷ መደሰት የምትፈልግ ሰው በመሆኗ እሷን የሚያመልኩ ሰዎች ናቸው ሐዋርያትን ሲያሰቃዩ ሲገሉ። እነ ቅዱስ ዮሐንስ ወንጌላዊ በእሳት ውስጥ በፈላ በርሜል ውስጥ እንዲወረወሩ ያደረጋቸው፣ በደሴት እንዲታሰሩ ያደረጋቸው ይህ ምክንያት ነበር። ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። እውነት ለመናገር ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር።
ስለዚህ የመጀመሪያው በውበት ከመደሰት መላቀቅ የሚከፋን በውበት መደሰት ስለምንፈልግ ነው። በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? እንደዛ የሚደረገው ያልፋል። ረጅም በመሆናችሁ ከተደነቃችሁ ትጎብጣላችሁ። ታረጁ በዚያ መደሰት ይፈልጋችሁ ማለት በፀጉራችሁ የምትደሰቱ ከሆነ ወይ ፎርፎር ወይ ነገር ይመጣና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት መቆም፣ የውበት ውድድርን ማቆም። የውበት ውድድር እኔ ከገሌ ጋር ገሌ ያለው ገሌ ትናንትና አንድ ሰው እዚህ ያገኘን አባታችን ቀረስ ፈረንጅ የሞሮኮ ሰው ነው መስሎኝ ያለናል የሞሮሺየስ ሰው ነው እና እንደው ለኢትዮጵያ ሄጄ ነበር አንድ 10 ጊዜ ያለ ምን ትመክረናለህ ለኢትዮጵያውያን አለ። ዝም ብሎ ሲያዩ ኢትዮጵያውያን ናቸው ያለ ሲናል ምን ትመክራለህ? ሁሉን ነገር ኮፒ ከማድረግ ማቆም አለብን። ራሳችሁን ሁሉ ከአሜሪካ ያየነው ሁሉ ማድረግ ከዚያ ያየነው ሁሉ ማድረግ ሁሉን ነገር ኮፒ በማድረግ ማንነታችን አጥተናል። ስለዚህ ለኢትዮጵያውያን የምመክረው ከ2000 ዓመት በላይ የሆነ ማንነት አላችሁ፣ ማንነታችሁን ጠብቃችሁ ብሎ ነበር የነገረን ማለት ነው። ምሽት ላይ ላገኘ ወደ ባቡር ስቴሽን አካባቢ ስለ እግዚአብሔር ቤተሰቦች ሰው ውበቱን በውበት መደሰት ሲፈልግ ነው የሚደረገው ይጠልፋል። ፋሽን ለምሳሌ ለምን ላይ ነበር ለምን ይመስላችኋል? ፋሽን ሰው ሁሉ ድሃ ያደረገ ማንነትን የለወጠው አውሮፓውያን ማንነታቸውን እያጡ በምን ይመስላችኋል? በፋሽን ከመደሰት አይታችኋል። የሰው ፍላጎት መጀመሪያ ለምሳሌ ሰፊ ልብስ ነበር ሰው የሚለብሰው፣ ሰፊ ሱሪ ነበር የሆነ ጊዜ። አሁን ደግሞ ጠባብ ከግር ጋር ጥብቅ የምትል የወንዶች ራሱ መጣ። ቀጥሎ ቀዳዳ ሱሪ በውድ ነው የሚሸጠው። እሱ እንዴት ቀዳዳ ሱሪ ሰው በውድ ገዝቶ ፋሽን ያደርጋል? አዳዲስ ነገሮችን በመሞከር መደሰት ከፍተኛ የሆነ የህሊና ስቃይ ነው። አታውቁም? እውነት ለመናገር ማለት ነው። ስለእግዚአብሔር ሰዎች ውበት ደስታ አይደለም፣ በፍጹም አትደሰቱ። ሰው ሁሉ መልከኛ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተባለ ሰው ወደ ትክክለኛው መልኩ ነው መሄድ ያለበት። የምንከፋው ወደ መልካችን እየሄድን ስላልሆነ ነው። መልካችን እንደሆነ ነግራችኋል። አሁን መልካችን ውስጥ አይደለም። ትክክለኛው መልካችን እግዚአብሔር መምሰል ወደዚያ ስንሄድ ነው ደስታችን መገኘት የሚችለው። አሁን ምንም ጸጉሩ ተከረከመ አደገ ምንም አለ ምንም ተደረገ ምንም ደስታ የለም። ሰዎች ተጎርጉረው ልባቸው ግን በየደቂቃው የሚደማ ይመስላል። ሲስቁ እውነት ይመስላል። በፍጹም አይደለም። ተብለጭልጨው ልባቸው ግን የጠቆረ ነው። እንኳንስ የቤተክርስቲያን አባት ዲዮጋኔዎስ የተባለ ፍላስፋ አላያችሁት? በጣም ሽቱ የተቀባ ሰው በአቴንስ አደባባይ ሲሄድ ምን ብሎ እንደመለሰለት? መልካም ሽቱ ተቀብተሃል፣ የነፍስህን ክርፋት ግን በምን ማድረግ ትችላለህ ነበር። ውስጥ በሽቱ አይርቅም። ደግሞ እናንተ የሽቱ ሀገር ነው ያላችሁት ፈረንሳይ። ውስጥ በሽቱ መዓዛው አያምርም። ከልብ የሚመጣ ክፉ ሽታ አለ። የቂም፣ የነገር፣ የብቸኝነት፣ የብሶት ያንን አያርቀውም። የእግዚአብሔር ሰዎች ሁሉ ነገር ያልፋል። እስኪ አንድ ነገር ንገራችሁ። ኤልዛቤልን ታውቋታላችሁ? ታውቋታላችሁ አይደል? መጽሐፍ ቅዱስ ያለችው ኤልያስን ያሰደደችው ናቡቴን ያስገደለችው ኤልዛቤል በየጊዜው የምትለዋውጠው ምን ነበራት? የወርቅ ዘውድ ነበራት፣ የወርቅ ወንበር ነበራት፣ የወርቅ መጋረጃ ነበራት፣ የወርቅ ካባ ነበራት፣ የወርቅ ዙፋን ነበራት። መጨረሻ ላይ ምን ሆነ? ሙታ ውሻ ነው ያለ። የገደሏትን በመስኮት አውጥተው አንጠልጥለው ጥለው ነው የገደሏት። ያንን ሰው አላደረገም። ያ ውበቷ ተጎትታ ከመሞት አላደረገም። ሰላም አልሰጣትም። የአንድ ድሃ መሬት ሁከት ይሰጣት ነበር። ኤልያስ ምን ነበረች? አንዲት መጠምጠሚያ ብቻ ነበረች። ያችን መጠምጠሚያ ይዞ ምን አደረገ? አረገ። እግዚአብሔር ነጠቀው። ሲነጥቀው የድሃው የኤልያስ መጠምጠሚያ ወርውሮት ለተማሪው ለኤልሳ ወርውሮለት ኤልሳ ሲሄድ ዮርዳኖስ ሲደርስ
የመምሬ ኤልያስ አምላክ ወዴት ነው ብሎ በመምሩ መጠምጠሚያ ዮርዳኖስ ሲመጣ ተከፈለለትና ተሻገረ። የእግዚአብሔር ቤተሰብ የደሃው የኤልያስ ልብስ እሱን ወደ ሰማይ አሳርጓል፣ ባህር ከፍሎ አሻግሯል። የኤልዛቤል ፋሽን ግን ተንጠልጥላ ለውሻ ከመሞትና ደሟ በውሻ ተለሶ ከመቅረት አላዳናት። ሁከት የሚሰጠን የምንለዋውጣቸው ፋሽኖች አሉ። አንደኛው መከራ በውበት ለተሰጠ እግዚአብሔር ሰው፣ ሁለተኛ በከተማ የሚደሰታል። ታውቃላችሁ በከተማ የሚደሰት በከተማ የሚደሰት በጣም ብዙ ግርፍ ይቆርጣል። እንዲህ ያለው አገር ጥሩ ነው፣ እንዲህ ያለው አገር ጥሩ ነው እያለ በከተማ በቤቱ ዲኮሬሽን ይደሰታል። የሚያዝን ነው። እቃውን እንኳን በትክክል ደርድሮ ሲያበቃ እንደገና ደግሞ አደራደሩ አላስደስተው እንደገና ይደረድሩ ይባላል። እንደዚህ ሁሉ ያለ ሰው በከተማ ውበት ወጥቶ አይቶ ከተማውን አይቶ አቤት ከተማ አቤት ከተማ። እኔ ለምሳሌ አሁን ፍራንክፈርት ነበር፣ ግን ከተማውን ሳላየው ነው የመጣው። እንጨነቀ ብዬ ነው ለከተማ ውበት የማባክ ባየው ጥሩ ነው። ሙዚየም ምናምን አይቻልም። ከተማ ግን አላየሁት። ጉልበቴን ነው የሚያደርግ ድምድቅ ማለት ኔሮን ቄሳር ታውቃላችሁ? ኔሮን ቄሳር በከተማ ውበት የሚደሰት ሰው ነው። በከተማ ውበት አንድ ቀን ቁጭ ብሎ ከከተማው ዳር ሆኖ ሲያየው ከተማው አስጠላው። ሮም ማለት አይ ላቃጥለዋል፣ አዲስ እንዲሰራልኝ ላቃጥለዋል። አይገርም? በእሳት አነደደ ሮማ ከተማ በ67 ዓመት ነው። በእሳት አቃጠለና ከተማው ሲነድ እያየ ይደሰት ነው። እንዴት አይነት ግፈኛ ሰው ሆኖ በዚህ ይደሰት። ከዚያ ስናደረግ ደግሞ ከተማውን አቃጥሎ ክርስቲያኖች ጣዖት አናመልክም በማለታቸው አማልክት ተቆጥተው ነው የእሳት የወረደብናል። በዚያ ምክንያት ነው ቅዱስ ጳውሎስና ቅዱስ ጴጥሮስ ራሱ የተገደሉት። በኋላ ተሰሙ ህዝቡ አውቆበት ከተማችን አወደመ ብሎ ከከተማው ወጥቶ እየለመነ እየበላ አብሮ ሰውነቱ ሁሉ ተመላሽቶ ነበር። ከዚያው ከተማ ደስ ከተሰኘበት ከተማ ወጥቶ ማለት ይሄ መረን የሌለው ገደል የሌለው ደስታ ፈላጊነት። እንዲህ ያለ ችግር መከራ ያለው በዘፈን የሚደሰቱ አሉ። እያደነዘዛችሁ ነው እግዚአብሔር ሰው። አሁን ያውቃለሁ እዚህ ሀገር ስትኖር የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ፣ እንዳሰባችሁት አለመሆንም አለ፣ ብዙ ነገር አለ። እዚህ መጥቼ እንዲህ አድርጌ ስትሆን እንደገና ከላይ ደርሳችሁ ታች መውረድ የሚገርማችሁ። ያንን ለመርሳት ዘፈን ልታዳምጡ ይችላል፣ ግን ያ ማደንዘዣ ነው። እውነቴን ነው። እስኪ አንድ ቤት ውስጥ እንጀራ ባይኖር አንድ ህንፃ ላይ እንጀራ ያለ ቢያስ ዝም በኋላ እንሰጣለን ብንለውና ዝም ሳንሰጠው ስንቀር ነው እንደገና ስለሆነ። ስለዚህ ተመልከቱ ዘፈኑ ይሄ ዝም ብሎ አይምሯችን ለሚጠይቅ ጥያቄ ዝም በል እንለዋለን። ለጊዜው እናባብለዋለን። በዛ ስንነሳ እዚያው ሀዘናችን ውስጥ ዘፈኑ ተደምጦ ታኝታችሁ ስትነሱ ያው ብቸኝነት ነው የሚገጥማል። ያ ማደንዘዣ እነማን ናቸው ታዲያ? ሄሮድስ የዮሐንስ መጥምቅን አንገት ያስቆረጠው በምን የሚደሰት ሰው ነበር? በዘፈን የሚደሰት ሰው ነው። በዘፈን የሚደሰት በዘፈን ተደስቶ ዮሐንስ መጥምቅን አስገደለ። መጨረሻ ግን እሱ ሮማ ሄዶ ከእስራኤል ሮማ ሄዶ ታስሮ ሰውነቱ ሸቶ ቆስሎ የገዛ ዕቃውን አብሮ እየበጨቀ እየበላ ሊሞት ማለት ሄሮድስ። በዘፈን የሚገኝ ደስታ የለም። አሁን ቀን መጣ ነገር ደስ ያለው ቢኖር ምን ይበላል? ያዘነ ቢኖር ይጸልይ። ስለዚህ አይሰሙም። እሱ ደስታ አለ። የደስታን ኮምፓሳችሁን አስተካክሉ። ዘወር እንድታረጉት እግዚአብሔር ዘወር እንድታረጉ ትክክለኛ ደስታ ያለበትን ነገሮች መቼም ጸልዩ ነው እንዳለ ቆይ ሌላ አለ መጸለይ ነው እውነት ነው፣ ግን መንገዱን እነግራችኋለሁ። አንደኛው በዘፈን መደሰት ማቆም አለባችሁ።
በዘፈን መደሰት ካቆማችሁ ከቃሉ ጋር ናችሁ። አሁን መዝሙሩ ሲደምቅ ራሱ በጣም ደስ የሚላችሁ እግዚአብሔር ያሰባችሁ ነው። ደስ ያላችሁ እሱ ራሱ ደስታችን መስተካከል አለ። ትክክለኛ ዘወር በዘፈን መደሰት ማቆም። አራተኛው በመጠጥ የሚደሰቱ ሰዎች አሉ። በመጠጥ መደሰት እየሰማችሁ ነው። መጠጥ ኃጢአትም ጽድቅም አይደለም። በመጽሐፍ ኃጢአትም አይደለም ጽድቅም አይደለም። መስከር ግን ኃጢአት ነው። ገባችሁ? ምንድን ነው? እንጀራ መብላት ኃጢአት ነው። ኃጢአትም ጽድቅም አይደለም። መብላትም አያጸድቅም፣ አለመብላትም አያስቆምም። መጥገብ ግን አለ። መጥገብ መስከር ኃጢአት ነው፣ መጥገብ ማለት ነው። ስለዚህ እግዚአብሔር ቤተሰቦች መጠጥ አደገኛ ነገር ነው ከበዛ። ቀምሶ እግዚአብሔር ለማመስገን ቅዱስ ጳውሎስ ትንሽ ወይን ጠጥተህ ፈጣሪን አመስግን ብሎ ለጢሞቴዎስ ለደቀ መዝሙሩ ልኮለት። መስከር ግን አይደለም። እንዲያውም ምን ይባላል መሰለህ? አንድ ሰው እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭሚቱን ቢነድፈው፣ ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስረዋል? ጉልበቱ ላይ እናስረዋል። የሰከረን ሰው ምኑ ላይ ነው እናስረው? ምንም ጠቅላላ እኮ ተመርዟል። መስከር በጣም ማለት በመጠጥ ራሳችሁን አታደንሱ። ወይን በመጠጣት አትስከሩ፣ መንፈስ ቅዱስ ይሙላባችሁ እንጂ ብሏል ቅዱስ ጳውሎስ። መጠጥ አደገኛ እቅድን የሚያዛባ ያልተገባ ደስታ ነው፣ ሌላ ኃጢአትን የሚመራ ስቃይ የሆነ እውነት ለመናገር ድል የሚነሳ ምስጢር የሚያባክል ሰውነትን የሚያዋርድ ከክብር የሚያሳንስ ዝቅ የሚያደርግ ለበሽታ የሚያጋልጥ የነፍስ ሸክም መጠጥ። ወይን በመጠጣት ልባችሁን አታክብዱ ይላል ሉቃስ ወንጌል ምዕራፍ 21 ቁጥር 34። ልባችሁን አታክብዱ። ልብ ይከብዳል፣ መልካም ነገር እንዳያስብ ያደርጋል። የጠጣችሁ ራሳችሁን አታደንዙ፣ አትጉዱት። ትልቅ ሰው መሆን ይቻላል። የፈለገ ብትወድቁ ተነስቶ ትልቅ ሰው መሆን ይቻላል። በገጠማችሁ ነገር ራሳችሁን መጉዳት የለባችሁ። ውሻ አሉ አባቶቻችን እንዳለ ውሻ በገዛ ምላሱ ቁስሉን ያስፋፋው ይላል። የውሻ ምላሱ ምንድን ነው? ቀዝቃዛ ነው እና ቁስል ሲይዘው ምላሱ ሲልሰው ሲያቀዘቅዝለት ደስ እያለው ምን ያደርገዋል? ሲልሰው ምን እያደረገ ነው የሚሄደው? ቁስሉ እየተስፋፋ ያለ ሰው በጠጣ ቁጥር በዘፈነ ቁጥር የነፍሱ ቁስልና የልቡናው ሐዘን እየጨመረ ይሄዳል። ይሄ የተሳሳተ ደስታ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከወዳችሁ ጋር በገንዘብ መደሰት ጥሩ ነው አይደለም? በእውነቱ ስለ ገንዘብ ራሱ ምልከታችሁ ይስተካከል ወንድሞችና እህቶች። ገንዘብ ክፉ ነው አላለም። ገንዘብ ሰዎችን በሁለት መንገድ ባሪያ ያደርጋቸው ታውቃላችሁ አይደል? ጌታ ለገንዘብና ለእግዚአብሔር እኩል መገዛት አይችልም። አንደኛ አግኝተውት መጠቀም ለማይችሉ ሰዎች ባሪያ ያደርጋቸው። ሁሉን ነገር በገንዘብ ማድረግ የሚችሉ ይመስላቸዋል። እውነት ለመናገር ነው። አሁን ሀብት ያላቸው ሰዎች ንስሐ አባታቸው ለስብሰባ ሲጠራቸው ቶሎ ብለው መዋጫ ሲኖር ጥሩ ይነበር። በፍጹም ትክክል አለ። ይህ የራሱ የገንዘብ ባሪያ ይመስላል። አንዳንድ ሰው ቤተክርስቲያን ሄዶ ገዳም ሄዶ በገንዘቡ የሚፈራ የሚከበሩ ይመስላል። እናንተ ታረጉት አታረጉት እንጂ አንዳንድ ከውጭ ሀገር ሰዎች ሲመጡ እኛ ላይ መተግበር ይፈልጋል። ለምሳሌ አሁን ገዳም መጥተው አባ ገሌ ማግኘት ፈልጌና የትም ስላቸው ከአሜሪካ ላይ መጣው በላቸው ይላል። አሜሪካ ገነት ነው መንግስተ ሰማያት ነው። እንዲሁ ግርም ነው የሚያደርገው። ይሄ የገንዘብ ባርነት ነው በራሱ። ምን ማለት ነው? ከዚያ እንደመጡ ሲያውቁ ያገኙኛል፣ ያከብሩኛል። መጀመሪያ ራሱ እንደዚህ በማሰብ ፈጽሞ ነው የገንዘብ ባርነት ነው። ገንዘብ ሰዎችን ባሪያ ያደርጋል። ባርነቱ ምንድነው? ሁልጊዜ ይሄን አስተካክሉ፣ ይሄኛውን ካምፓኒ አስተካክሉ፣ መስመር አትይዙ፣
ይሄን አስተካክሉ እንዳሉ እንደባከኑ ነው የሚሞቱ። እንዳይነሱ ወደ ጸሎታቸው አይመጡ፣ ወደ ንግዳቸው አይመጡ፣ ወደ ቁርባን አይመጡ። የጸሎት ጊዜ የላቸው፣ መጽሐፍ ቅዱስ የማንበቢያ ጊዜ የላቸው፣ ለኪዳን ጊዜ የላቸው፣ ለቤተሰብ ጊዜ የላቸው፣ ለሀገር ነገር ለቤተክርስቲያን ነገር ጉዳይ የላቸው። ጉዳያቸው ብር ነው። እስመ ስራው ለሁሉ ከአፍሮን አይሁት ገንዘቡን መውደድ የኃጢአት ሁሉ ስር ነው ይላል ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሲናገር ገንዘብን መውደድ የኃጢአት ሁሉ ስር ነው። ሁለተኛ ገንዘብ ያጡትን ሰዎችን ባሪያ ያደርጋቸው። ገንዘብ ሲያጡትን ባሪያ ያደርጋቸው። ስለዚህ በአግባቡ መያዝ አለባቸው። ገንዘብ ይዘው ካላወቁትም ይገዛል፣ ሲያጡትም ደግሞ ባሪያ ያደርጋል። ለዚህም ደግሞ ሲኖራችሁ እወቁበት፣ ሳይኖራችሁ ደግሞ እግዚአብሔርን አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽሩ፣ ሰውነታችሁን አትለውጡ፣ ራሳችሁን ጠሩ። ማንነት ከገንዘብ በላይ ነው። እውነቴን ነው። ማንነት ማለት ለኛ ሰውነት ማለት ማንነት ለኛ ኦርቶዶክሳዊነት ነው። ከገንዘብ በላይ ነው። ገንዘብ እኮ እኛን ሸኝቶ ሰው ኪሱ ሲገባ የገሌ ነኝ የማይል ከዳተኛ አይደለም። ድሮ ስትጠብቁት ስትለፉለት ላባችሁ ጠብ ስታረጉለት ኖራችሁ ስትሞቱ ሰው ተካፍሎ ሲወስደው የኔ ነኝ አይደል? የሚወርሱ ሰዎችስ በህግ ነው። ሌባ ሲወስደው እኮ የገሌ ነኝ አይደል? በህግ አምላክ አይደል? ተነጥቆ ቢሄድ ለዚህ ከዳተኛ ብላችሁ ማንነታችሁ እንዳትቀር። ገንዘብ አይሰጥም። እስኪ አንድ ጥያቄ ልጠይቃችሁ። ቃል ለጉሮሮ የጣፋጭ ነው በእግዚአብሔር ሰው ለምን? እስኪ አንድ ልጠይቃችሁ። ማር በልታችሁ ጉሮሯችሁ ውስጥ ጣፍጧችሁ ያውቃል? የሚያውቁት ማር እዚህ ወረ እየጣፈጠው ጉሮሮ ውስጥ የጣፈጠ ሰው አለ? ስጋው ጉሮሮ ላይ የጣፈጠ አለ ወይ? እሺ ጠጅ ጉሮሮ ላይ የጣፈጠ ምግብ ጥሩ ሌላ የሚጣፍጥ ኬክ የሚባል እሱ ጉሮሯችሁ ላይ ጣፍጧል ያውቃል? እሺ ጨጓራችሁ ላይ ይጣፍጣል? የት ላይ ይጣፍጣል? ሁሉም ነገር አፍ ላይ ይቀር። ሁሉም ነገር አፍ ላይ ይወጣል። በምግብ መደሰት ራሱ አለ ችግር። ምግብ መብላት አቀጣለ፣ በምግብ ግን መደሰት አቤት አቤት እዚህ የተደረገ አቤት 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 ማድነቅ ራሱ በዓል ሲመጣ ራሱ ምግቡን እያሰቡ መደሰት ይኖር። መብላት ነውር የለውም። በምግቡ ግን ደስታን መፈለግ ማለት ሰምታችሁ ሁሉም ነገር የት ላይ የሚቀር አሁን ካርጎ እዚህ ላይ ምን ወጥ ነው ያለ? ቀይ ወጥ፣ ነጭ ወጥ፣ አልጫ ተደርድሮ ብሎ ዛሬ ጥሩ ነው ይላል። በሽሮ ወጥ ግጥም አድርጎ በልቶ ጥሩ ባለ አልዋል ለምን ያለ ሁሉም ቢሆን ለአፍ ግጥም አድርገህ ከበላ ጥሩ ባለ ጉዳዩ ከመምገር እንደሚጀምር መንፈስ የመንፈሳዊ ደስታ ነው። ግን ቁም ነገሩ ሆዳችሁ ከሞላ ሽሮ ስበልታችሁ ለምን ጥሩ ባል ነው? ሰው የዓይን አምሮትና የአፍ አምሮት፣ የጆሮ አምሮት፣ የአፍንጫ አምሮት ልክል ነው። በጆሮ ዘፈን፣ በአፍንጫ ሽቱ፣ የአፍ ጣዕም መቅመስ ያን የዓይን የሚብለጨለጭ ነገር አያችሁ። የእግዚአብሔር ሰዎች ይሁን ደስታ አለ። ከቃል ጋር ናችሁ፣ ከቃል ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ሌላው ቀርቶ በሚስትም በባልም በልጅም እኮ መደሰት አይገባም። መደሰት በማለት እግዚአብሔር ልጆች ደስታ ናቸው፣ እግዚአብሔር ጸጋ ናቸው። በእግዚአብሔር ጸጋነታቸው መደሰት ትክክል ነው። ሚስት የእግዚአብሔር ስጦታ ነው። በዚያ ስጦታነቷ መደሰት መልካም ነው። ባል ከእግዚአብሔር በዚያ ስጦታነት መደሰት መልካም ነው። ግን አንድ ሰው ፈጽሞ ከጉዳዩ ጋር ቅዱስ ጎርጎርዮስ ዘኑሲስ እንደተናገረ
የሚስቲቱ መልኳ፣ የሚስቲቱ አይኗ፣ የሚስቲቱ ጸጉሯ፣ የሚስቲቱ እንደ ስትራመድ እያለ የሚደሰት ከሆነ ጥላው በሞት የሄደች ቀን ቤቱ ጨለማ ይወርሳል። የወንድም እንደዚያ ነው። መደሰት ከዚያ በሚገኘው መንፈሳዊነት መደሰት፣ በዚያ መደሰት ከቃሉ ጋር ናችሁ። በዘመድን መደሰት በራሱ ነው። በዘመድ መደሰት እኔ እኮ አጎት ያለው አክስት ያለው አሁን እዚህ ራሱ ነው ወንድሞቻችሁ እህቶቻችሁ 3-4 ናችሁ ቤተሰብ እየመጣችሁ አላችሁ። ደስ ይላል። እኔ እግዚአብሔር ይመስገን ለሌላው ብቸኛ አይደለሁም። አክስቴ መጣለች፣ አጎቴ ይላል ነበር፣ እናት ወንድሜ ደግሞ ላመጣው ነው የሚል ሰው አለ። ውጭ ሀገር ነው ማለት ጥሩ ነው። እሱም ደስ አለ። ይሄ ትምክህት ስለሆነ ማለት በዘመድ ብዛት መደሰት ትምክህት ነው። በዘር መደሰት ፍጹም ተመስገን ከዚህ እንድወለድ ያደረገ ማለት እስራኤልን ሲያሰቃያቸው የሚኖር ይሄ ነበር። እውነት ነው። ሲያሰቃያቸው ባቢሎን ያስማረካቸው እኛ የአብርሃም ዘር ስለሆንን ሌላ ዘር ስላለው እንደውም ምን ያስባል? ምርጥ የእግዚአብሔር ፍጡር እስራኤል ሲሆን ሌላው የተፈጠረው እስራኤልን ለማገልገል ነው ይላል። ይህን ትዕቢታቸውን ለማድረግ አንድ ጊዜ ግብፅ አሰደዳቸው። 70 ዓመት ባቢሎን አሰደዳቸው። 1800 ዓመታትን ደግሞ በመላ አውሮፓ ተበትነው እንደ በቆሎ ሲጠበሱ ሲቃጠሉ ነበር። እዚህ ጀርመን እንደምታው ያ ሁሉ መከራ ያመጣባቸው ናቸው። ትዕቢታቸው በዘር መመካት፣ የኔ ዘር ጥሩ ነው፣ የኔ ዘር ጥሩ ነው፣ የእኛ ዘር ለጋስ ነው፣ በዘራችን የለጋስ ዘር ነን፣ በዘራችን የቄስ ዘር ነን፣ በዘራችን ባላባቶች ነን፣ አባቴ ለጋስ ነበረ፣ እንዲህ ነበር እያሉ በራስ ማንነት መመካትና መደሰት እሱም ፈጽሞ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ነው ያለው። በጣም አሁን አንተ ጥያቄ ጠይቃቸው። እኔ በነገራችሁ ላይ እግዚአብሔር የለም የሚሉ ሰዎችን መጀመሪያ ትምህርት ሳስተምር በዚህ ነው የምጠይቃቸው። ብዙ ጊዜ እግዚአብሔር የለም የሚሉ ሰዎች አጋጥሞኝ ያውቃሉ። እግዚአብሔር የለም እንደው መጽሐፍ ቅዱስ የሚያምን ሰው በመጽሐፍ ቅዱስ ተጠቅሶበታል። እግዚአብሔር የለም የሚል ሰው ምንድን ነው የሚጠቀሰው? እግዚአብሔር የለም የሚለው ሰው የሚጠቀስለት ምንድን ነው ይመስላችኋል? ተፈጥሮ ነው የሚጠቀስለት። አንዱ ጥቅስ ምንድን ነው? ሰው ለምን አይረካም? የሁል ጊዜ ጥያቄ ነው። የፈለገ ሳይንቲስት ይሁን ለዚህ መልስ ያለው ሰው የለም። ሰው ለምን ደግሞ አይረካም? ለምን ይመስላችኋል? ሰው ለምንድን ነው የማይረካው? ሰው ባለመርካቱ ነው። የልብስ አይነት እንዳልኳችሁ ፋሽን እየተቀየረ የሚመጣው ባለመርካቱ። ለብሶ ስላልረካ እኮ ነው እርቃኑን መደሰት ይጀምራል። ሰው አንድ ሚስት ይዞ መደሰት ስላቃተዋል 3-4 ማግባት ይፈቀድልኛል። ሰው በሴትና በወንድ ጋብቻ መደሰት አቅቶት እኮ ነው ወንድ ለወንድና ሴትና ሴት ፈቀድ። ይህ ሁሉ ምን ማለት ደስታ ማጣት፣ ደስታ ማጣት ነው። ይህንን ያመጣ አልጠግባሌ ሰው አሁን ራሳቸውን የሚያገቡ ሰዎችን መጥተው ውሻ የሚያገቡ ሰዎች መጥተው ሰምታችኋል። እዚህ ዋጋ በዚህ ሲኖር አይደል የግዳቸው እኔ በጋዜጣ ያለው ራሷን ያገባች ሰው ፊንላንድ ራሷን አግብታ ልክ ያለ ሰው ሰጥሽ ብር አውጥታ ባለም እሷ ምን እንደሆነ አይገባኝም። ሰዎች ለምንድን ነው አሁን ሰምታችኋል? የሆነ እንትን ከባቡር የባቡር ስቴሽኑን የምን ይሁን ብረት ባሌ ነው ብላ አንቺ ያለችው ሰምታችኋል? እየተነገረ እሱ እየነገረ ታወሩ ምንድን ነው ሰው ይህ ሁሉ ችግር ያመጣው? ለምን ይመስላችኋል? ሰው ደስታ ማጣት። ለምንድን ሰው ለምንድን ነው የማይረካው ብላችሁ እምነት የሌለው ሰው ጠይቁት። ሳይኮሎጂስቱን ሳይካትሪስቱን እግዚአብሔር የለም ብሎ የሚያምን ሰው ሰው ለምን አይረካም ብላችሁ ጠይቁት። መልሱ አንድና አንድ ሰው ሀገር ይቀይራል፣ አይረካም። እንደው አሁን ለምሳሌ አንዳንዱ ሰው ኢትዮጵያ ሳለ አይረካም። አውሮፓ ስትመጡ ምትረኩ አልመሰላችሁ? ረክታችኋል? አልረካችሁ? ጥያቄ እንደው ከዚህ ሀገር እንደምንም ብዬልቃችሁ ብላችሁ አሁን እዚህ መጣችሁ ደስ አላችሁ። አሁን አሜሪካ ምን ወስዳችሁ ደስ አይላችሁ? ትንሽ ይመስላል። ስትሄዱስ ወይ ካናዳ ብትሄዱ እንደዚህ ነው አትረኩ። እውነት ነገር እዚያ ያለ ሰው ኢትዮጵያ መመለስ ይፈልጋል። ኢትዮጵያ ሲመለስስ ደስ ይለው ይሆን? ብዙ መናና ወደ ሀገራችን ለመመለስ ያብቃል። ይጸልያል ያብቃችሁ።
ግን ስትመለሱ እዚያ ደስ ይላችሁ ይመስላችኋል? አይደለም። ሰው በምድር ላይ የሚቀርቡለት ነገሮች ሁሉ ደስ አይልም። ለምንድን ነው ብላችሁ ጠይቁ። ሁልጊዜ የሚከፋል ለምንድን ነው ብላችሁ ጠይቁ። እስኪ አንድ ጊዜ በሉ ሁላችሁ በሉ ሁልጊዜ ለምን ይከፋኛል በሉ መልስ ሁልጊዜ የተሳሳተ ቦታ ደስታን ስለምንፈልግ መልሱ ሁልጊዜ የተሳሳተ ቦታ ደስታን እንፈልጋለን። ሰማችሁ? ከዚያ ያ ደስታ ደግሞ ትንሽ ይሰጠንና መልሶ ምን ይለናል? ደስታን እንፈልጋለን። ደስታን እንፈልግ ያደርገናል። ሁለት ታሪኮችን ብቻ እዚህ ጋር ልንገራችሁ። እንግዲህ ለምንድን ነው ስትሉኝ የሰው ልጅ የማይረካበት ዋናው ምክንያት የሰው ልጅ ደስታው እግዚአብሔር ስለሆነ የሰው ልጅ ደስታው እግዚአብሔር ስለሆነ ስለዚህ ሰው የሚፈልገውን እስከሚያገኝ ድረስ ልቡ ሲቃትት ይኖራል። ይለብሳል፣ ደስ አይለው። ይበላል፣ ደስ አይለው። ቤት ይሰራል፣ ደስ አይለው። አዲስ ሞዴል መኪና በመጣ ቁጥር ይገዛል፣ ደስ አይለው። ያገባል፣ ደስ አይለው። ለምን? የሰው የመጨረሻ ደስታው እግዚአብሔር ነው። መዝሙር 16 ላይ ቅዱስ ዳዊት ሲናገር እንዲህ ነው፣ ወእጸግብ በርኤ ስብሐቲከ እግዚኦ፣ አቤቱ ፊትህን በማየት እጠግባለሁ። ፊትህን በማየት እጠግባለሁ። እግዚአብሔርን ማየት የማየት መጨረሻ ነው። እግዚአብሔርን ማየት የእይታ ሁሉ መጨረሻ ነው። እግዚአብሔርን ያየ ሰው ሌላ ማየት የሚፈልገው ነገር የለም። ሌላ የሚናፍቀው ነገር የለም። አረጋዊ መንፈሳዊ የተባለ የቤተክርስቲያን አባት እስመ ዘእምኀቤከ የዐርፍ ነጽሮተ ኩሉ ነባብያን፣ የአመስጋኞች ወይም የተናጋሪ ፍጡራን የመላእክትና የሰዎች እይታ የሚያርፈው አንተን ሲያይ ብቻ ነው። አንተን ሲያይ የሚያይ ሁሉ ያርፋል። የዓይኖች ሁሉ ማረፊያ የመጨረሻው እግዚአብሔር ነው። እግዚአብሔር ሰው የመስማት መጨረሻው እግዚአብሔር ነው። መስማት እግዚአብሔር የሰማ ሰው ሌላ የሚሰማው የሚፈልገው ነገር የለም። እንግዲህ የሚሰሙ ድምፆች ሁሉ አይረብሹትም። እግዚአብሔር የሚሰማ ሰው ቅዱስ ዳዊት እንዲህ ይላል፣ አጸምቱ ዘይነብበኒ እግዚአብሔር አምላኬ የሰውት ይነብብ ሰላም ለሕዝብ። ፈጣሪ እግዚአብሔር የሚለኝን እሰማለሁ፣ እሱ ለወገኖቹ ሰላምን ይናገራልና። ማነው እሱ? እግዚአብሔር። አንድ አባት በረሃ ውስጥ ሲኖር መላእክትን ለማየት ደረጃ ደርሶ ነበር እና የገበያው ግርግር ራሱ ቅርጫት ሰርቶ ሊሸጥ፣ እንግዲህ መነኮሳት እየሰሩ ነው የሚተዳደሩ። እጅ ስራውን ሊሸጥ ገበያ ሄዶ ያ ሁሉ ገበያተኛ እየተራወሰ እሱ ግን የሚያይ ማንን ነው? ሚካኤል እና ገብርኤል። ሚካኤል ነው ወይስ ገብርኤል ነው የሚበልጥ እያለ ያደንቃል። ባለ ቅርጫት ስንት ነው አለ። መልሱ ምንድን ነው? ሚካኤል ይበልጣል ወይስ ገብርኤል ብሎ መለሰ። ሞኝ ነህ እንደ እኔ ቅርጫት ነው የጠየቁ ሎጥሮት ነው። ሁለተኛ ባለ ቅርጫት ስንት ነው? ቅርጫት ሚካኤል ይበልጣል ወይስ ገብርኤል? በርሱ። ሶስተኛ ባለ ቅርጫት ስንት ነው? ቅርጫት ሚካኤል ይበልጣል ወይስ ገብርኤል? አይ ሞኝ ገዣቸው ቤቱ ገበያ መሀል ሆኖ የገበያውን ድምፅ ትቶ የእነማንን ድምፅ ነው የሚሰማው? የመላእክትን ድምፅ ይሰማል። ሰላም ያለው ሰው በሁከት መሀል እንኳን የተረጋጋ አይረበሽም። የትም ሰላም መሆን ይችላል። እግዚአብሔር ነው የሚያየው። ቅዱስ እንጦንስ የበረሃ ኮከብ ነበር። በረሃ ውስጥ እየተጋደለ ሲኖር ምንም ውሃ በሌለበት ተክል በሌለበት እየተጋደለ ሲኖር በእስክንድሪያ ከተማ መናፍቅ ተነስቶ ሊከራከር ነበር። ሲመጣ የእስክንድሪያ ምዕመናን ሁሉ ለመባረክ ሰፈሩበት። አስተባባሪ ምዕመናን ኧረ ባይታዊ አትንጫጩበት አሉ። እሱ ምን እንዳለ ሰምታችኋል? ተው እንጂ ይህ እኮ የክርስቶስ በጎች ድምፅ ነው፣ አይረብሽም። ይህ የማን ድምፅ ነው ያለ? የክርስቶስ በጎች ድምፅ ነው ነበር ያለ። አይረብሽውም። በቀላሉ ቅዱስ ዮሐንስ አፈወርቅ ያለው ነገር ወደ ትልቅ ውቅያኖስና ወደ ጥልቅ ውቅያኖስ ችቦ እያሰራችሁ ውሰዱና ወርውሩበት። ውቅያኖሱን ልታነዱት ትችላላችሁ ነው ይላል። አታነዱትም። እግዚአብሔር ወዳለው ሰው ትዕግስተኛ ሰው ይሁንና የፈለጋችሁን ተናገሩ።
ልታቆስሉት አትችሉም፣ ልታስቀይሙት አትችሉም። ለምን? ውቅያኖስ ነው። ወደ ውቅያኖስ ችቦ የፈለገ በዓለም ላይ ያለው ሕዝብ በሙሉ እያነደደ ወደ ውቅያኖስ እሳት ቢወረውር ውቅያኖስን ማንደድ አይቻልም። እግዚአብሔር ያለውን ሰው ማናደድ ራሱ አይቻልም። ማስቀየም ማስቆረፍ እኮ ራሱ አይቻልም። አሁን እኛን ለማናደድ ግን ከባድ ነገር ይጠይቃል። አሁን እናንተ እኔ እንደው በሁለት ደቂቃ ላስቀይማችሁ ይህ አንድ ደቂቃ ሁሉም ሰው እዚህ አዳራሽ እንዲወጣ ማድረግ አልችልም። ነገር ተናገር በጣም ገለባ ሆነ እውነት ነው። ቀላል ነገር ነው የሚያስከፋል። በቃ ሆድ ብሶና የሚሰጥ እንኳንስ ባወቅነው ነገር በገመትነው ነገር እየከፋን ተቸግረን በመሰለን ነገር እንኳን ይከፋል። ለምን? በጣም ግል ሆናል። እውነት ነው። እግዚአብሔር ሰዎች ደስታችንን እግዚአብሔር ወደ ማድረግ ምን ማለት እንደሆነ እሱ ታውቃላችሁ። እግዚአብሔር ሲሆን ሁሉ ነገር ስናጣው፣ እግዚአብሔር ግን ምን አይታጣም። ባል ሲሞት ለሚስት የሚቀራት ማለት እግዚአብሔር ባል አብሮ ይኖራል እስከ መጨረሻው እስከ እቅታው ድረስ ወይ ሚስት ትቀማለች ይባል ይቀር ሚስት ስትሞት ለባል የሚቀረው ማለት እግዚአብሔር ነው የሚቀር። አባትና ሲሞቱ ለልጆች የሚቀራቸው ማለት እግዚአብሔር። ባለስልጣኖች ተሽረው ሲታሰሩ እጃቸው ላይ የሚቀረው ጥሪት ማለት እግዚአብሔር ብቻ። ቤተ መንግስቱ አብሯቸው አይታሰርም። ሌላ መንግስት መጥቶ ሲያስራቸው እጃችን ላይ መጨረሻ ላይ የሚቀር ሁሉ ሲያልቅ የሚቀረን እግዚአብሔር ነው። እኔ ቅዳሴ ሲቀደስ ቅድመ ዓለም እስከ ዓለም አሉ እግዚአብሔር በመንግስቱ እግዚአብሔር በትስስቱ እግዚአብሔር በመለኮቱ ሲባል ደስ የሚለኝ ዓለም እግዚአብሔር ከዓለም አስቀድሞ ነበር፣ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሦስትነቱ አለ። እግዚአብሔር አለ የሚለው ድምፅ የመጨረሻ ሰላም ነው። ለምን? ሄሮድስ የለም፣ ናቡከደነፆር የለም፣ ፈርዖን የለም ነበር። እግዚአብሔር ግን አለ። እግዚአብሔር ነገም አለ። እግዚአብሔር አስከፍተ ነው ማለት እግዚአብሔር ሸሽተ ነው ማለት እግዚአብሔር ጠፍተን ስንመጣ ማለት እግዚአብሔር ሁልጊዜ ያለ እግዚአብሔር ጥሎን ሄዶ ያውቃል። ሁልጊዜ የሚገኝ ወዳጅ እግዚአብሔር አርከማይና ትክክለኛ ወዳጅ ማለት ታውቃላችሁ። እሱ እግዚአብሔር የማይለወጥ ጠባቂያችን አቃቢነ ዘይማስብ ይላል መጽሐፍ ይላል። የማይለወጥ ጠባቂያችን የማይለወጥ ጠባቂያችን ማለት ነው። እኛ ስንለወጥ እሱ የማይለወጥ ማለት ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር። ስለዚህ ሌላው ነገር ሁሉ የምንሞክረው ነገር ሁሉ ደስታ አይደለም። በልዩ ልዩ ልማድ የተያዘ ወንድሞች ሴቶች ልንኖር ይችላል። እዚህ ክፉ ልማድ ደስታ ይሰጠናል ለምናደርጋቸው ልማዶች ነው። እዚያ ማውጣት ከፈለጋችሁ እሱ የደስታ የሚመስል ሾተል ነው። እሱ ነፍስን ቢጎዳ የሐዘን ምንጫችን ነው። ደስታ እየወስድ ያደረግናል። ልብላችሁ ራሳችንን እንመርምር። ጌታችን የተናገራቸውን ሁለት ሶስት ነገሮችን እንገራለን። አንደኛው ደም 12 ዓመት ደም የሚፈሳት ሴት ነበር። ታውቃላችኋል? ያቺ ሴት 12 ዓመት ደም ሲፈሳት መጽሐፍ ቅዱስ ላይ የተጻፈ ነገር አለ። ከባለ መድኃኒቶች ሁሉ ከሰረች እንጂ አላተረፈችም ይላል። ከምኖች ሁሉ ከሰረች እንጂ ምን አላደረገች? ባለ መድኃኒቶች ምን እያደረገች ነው የምትከረች? ምን ይሉኛል እያለች ያድኛል እያለች ትከፍላለች። ምን ትላለች? አትድንም፣ ያከፍላል። ሌላ ባለ መድኃኒት ትላለች፣ አትድንም። ሌላ ባለ መድኃኒት አትድንም። እነዚያ ምን እንደሆኑ ታውቃላችሁ? ምኖች ናቸው? ሁልጊዜ አይምሯችን ይጠግንልናል እያልን የምንቆፍራቸው የደስታ ጉድጓዶች ናቸው። ሲጨምቃችሁ ፊልም ታያላችሁ፣ አይፈውስም። ድራማ ታያላችሁ፣ አይፈውስም። የሚያረጋጋ ነገር ቀልድ ታያላችሁ፣ አይፈውስም። የሚያከፍሩ መድኃኒቶች ናቸው። መድኃኒት ይመስሉ እንሞክራቸዋለን፣ ግን ህሊናችን ውስጥ የሚደማውን ደም ግን ማቆማቸው። የሚያከስሩ ባለመድኃኒቶች ማለት ነው። ብዙ
የሳይኮሎጂ ንግግሮችን እናዳምጣለን። በዓለም ላይ ብዙ መጽሐፍ ተጽፈዋል። የሚያረጋጉ ስሜትን መቆጣጠር እንደተባለ ደስታን እንዴት ማግኘት ይቻላል፣ በራስ መተማመን እንዴት ይቻላል እያሉ ሳይኮሎጂስቶች ጻፉልን። እነዚያ ሁሉ እኛ ከስሩ መድኃኒቶች ናቸው በፍጹም። ታዲያ አንድ ነገር ግን አደረገች። ምን አደረገች? ጌታ ሲመጣ ሰማችና ጨርቁን ብዳስስ ምን አለ እድናለሁ አለችና ጨርቁን ሄዳ በእምነት ነካችው። ደግሞ በአንድ ቀን ቆመ። ጥያቄ፣ ሁላችሁ ዛሬ ጌታን ብታገኙትና ልብሱን ብትዳስሱ ደስ ይላችኋል? እውነት እና ሁኔታ እሱ አሁን እንግዲህ እሷ አገኘችው። በዚህ አካባቢ እየተንቀሳቀሰ እያስተማረች ነው። እኛ ምን እናደርግ? ጨርቁ የት ነው? ምን ይመስላችኋል? ጨርቅ የተባሉ ምንድነው የተረጉት? ነቅቼ ጨርቅ የጌታ ጨርቅ የተባሉ ሐዋርያት ናቸው። የጨርቁ ጫፍ የተባሉ ደግሞ የኋላ ካህናት ናቸው። በኋላ የሚነሱ ካህናት ናቸው። ካህናት ኃጢአተኞች ልንሆን እንችላለን። ጉዳዩ ቄስን ለማስከበር አለ የሚሰብከው ከክርስቶስ ጋር እንደሚገናኝ ብቻ ነው። እግዚአብሔር የልብሱን ጫፍ ብነካ እድናለሁ። የልብሱ ጫፍ የተባለ ልብሱ ሐዋርያ የልብሱ ዘርፍ እስከ ዓለም ፍጻሜ የሚነሱ ካህናት ናቸው። እነሱ ጋር ስትሄዱ እረፍት ታገኛላችሁ። ምን ብላችሁ የምታርፉት? እምነታችሁን የሚያሳርፋችሁ። አንድ ቄስ ጋር ቁጭ ስትሉ እንደ ሳይካትሪስት አትቁጠሩት፣ ወይ እንደ ሳይኮሎጂስት ወይ እንደሆነ አማካሪ አትቁጠሩት። ለቄሱ ስትናገሩ ማን እንደሚሰማችሁ ነው ያለበት? ለእግዚአብሔር፣ ለጌታችን ለኢየሱስ ክርስቶስ ለራሱ እንደምትነግሩት ነው ማመን ያለባችሁ። አንድ ቄስ አይደለም ማሰብ ያለባችሁ። አብራችሁ ምን ጊዜ ነው ቄሱ እንደውም ሊሆን ይችላል፣ ያገባ ሊሆን ይችላል፣ ሌላ ሊሆን ይችላል። ብቻ ግን ክህነት ያለው ሰው ጋር በአንድ ወንበር ስትቀመጡ መሀል ላይ ማን እንዳለ ማመን አለ? እግዚአብሔር እንዳለ ማመን አለ። ያንን ስታደርጉ ነው ፈውስ የምናገኘው። ብዙ ጊዜ እኮ ለካህናት ጭንቀታችን ተናገር ለምን ማንድ ይመስላችሁ? ድሮ ሐዋርያት ይፈውሱ ነበር። የዛሬ ካህናት ለምን የማይፈውሱ? ምልክት ካላየን ቄሱ የሚፈውስ ስለማይመስል ወይም ደግሞ አንዳንድ የካህናት ኃጢአቶችን ስለምናይ ነው። ስናይ እንደው መቼም ሕጉን ለመጠበቅ ልናዘዝ እንጂ እሱ ያው 40 ዓመት የዘጉ ባይታዊ ብታዩና እሳቸውን ብታዩና አሁን እዚህ ሊመጡ እና ያመናችሁን ሁሉ የምትድኑ አይመስላችሁ አይደል? እንደው ከተማ የሆነ ቄስ ደግሞ ሻሹን ጠብጦ እዚህ ይመጣ እና ገብረስላሴ ተሳለ ቢላቸው ያድነኛል ታላችሁ አንድ ችግራችን እዚህ ላይ ነው። ማድረግ ያለብን ማለት ነው የሚፈውሰን ማለት ነው። መድኃኒት የልብሱ ዘርፍ በሉ የልብሱ ዘርፍ ያ ልብስ እኮ ክርስቶስ የለበሰው ልብስ እኮ እንደ ማንኛውም ልብስ ወይ ጥጥ ነው ወይ ሐር ነው። ሌላ ልዩነቱ የማን ልብስ ስለሆነ የክርስቶስ ልብስ ስለሆነ። ቄሱ እኮ እንደኛ በደለኛ ነው። ልዩነቱ ግን የማን ክህነት ስላለ የእግዚአብሔር ክህነት ስላለ እግዚአብሔር ይፈውሰናል ካል እንድናል። ስለዚህ የመጨረሻውን ልባችን ውስጥ የሚደማውን ደም የሚያደርቀው የክርስቶስ ልብስ ነው። የመጨረሻው ደግሞ አንድ ሴት ላስታውሳቸው ነው። ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ያቺ ሰው ምን አይነት ሰው ነበር የሚመስላችሁ? ከደስታ ጋር ብያዙ ስለሆነ ምን አይነት ሰው ናት? ጌታችን ኢየሱስ ክርስቶስ መንገድ ሰብሮ ሄዶ ያገኛት ሴት ሺህ ጊዜ ነው ያስተማሩት ስለዚህ ሰው ነው። ግን ክርስቶስን ስለምትወክል ሁልጊዜ ብናገርላት ወይም ታሪኳ እሱን ስለምትወክል አልሰለችም። ሄዶ ውሃ ስጭኛል። ምን ብላ ነበር የመለሰችለት? አንተ አይሁዳዊ እኔ ሳምራዊት እንዴት ውሃ ትለምነኛለህ አለች። ውሃ የሚለምንሽ ማን እንደሆነ ብታወቂ አንቺ ትለምኝ ነበር አለ። ምን ብላ ሰጠች? እንዴት አለች። አንተ ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለች። ከዚህ ጉድጓድ የሚጠጣ ሁሉ ይጠማል፣ እኔ የምሰጠውን ውሃ የሚጠጣ ግን አይጠማም።
ሁሉ ዘይሰቲም ዝንቱማይ ይጻም ወይመጽእ ዳግም ከዚህ ውሃ የሚጠጣ ሁሉ መልሶ ሊቀዳ ይመጣል፣ መልሶ ይጠማል። እኔ የምሰጠውን ውሃ የጠጣ ግን መልሶ አይጠማም ማለት ነው። ያንን ውሃ ስጠኝ እባክህ መልሼ እንዳልጠማ መልሼም እንዳልቀዳ አለችው። ምን ብሎ እንደመለሰላቸው ታውቃላችሁ? ባልፍቅር እንዳንስጥሻል ባል የለኝም አለችው። ጌታ ምን አለ? ልክ ነሽ፣ 5 ባል ስለነበረሽ ማንን ትጠሪያለሽ? አሁንም ከአንቺ ጋር ያለው ባልሽ አይደለም። ክርስቶስ ሲመጣ እውነቱን ይነግረናል አለችው። እሱን የነኝ አለ። ከዚያ በኋላ ተነስታ በከተማው ሄደችና ሕይወቴን የነገረኝ ኑ ላሳያችሁ እያለች የከተማውን ሰው በሙሉ ወደ ጌታ ተስፋማ። አሁን ነገር አስተውሉ የእግዚአብሔር ሰው። የመጀመሪያ ጌታ ያንን ውሃ ከዚያ በኋላ መልሶ ጠይቋታል አልጠይቃትም? ሁለተኛ ያቺ ሴት ያንን ውሃ መልሳ ጠይቀዋለች አልጠየቀችም? ጌታ ለምንድን ነው ያን ውሃ መልሶ ያልጠየቃት? ክርስቶስ የጠማው ውሃ ሳይሆን የእሷ መዳን ነበር። ውሃ ጠማኝ ክርስቶስ ውሃ ጠማኝ ያለው የዚያችን ሴት መዳን ነው እንጂ ውሃ አልነበረ። እግዚአብሔር የሚፈልገው ትልቅ ህንፃ ነው። እግዚአብሔር የራበው ትልቅ የወርቅ ጥላ ነው። እግዚአብሔር የራበው ትልቅ መጋረጃ ያለው ቤተሰብ ነው። እግዚአብሔር የራበው ሰው የሰው መዳን ለክርስቶስ ውሃ ነው። ያ ማለት ምን ማለት ነው ታውቃላችሁ? ውሃ የጠማው ሰው ሊጠጣ የሚቸኩልን ያህል ክርስቶስ ይፈልገናል ማለት ነው። እንደሚወደን እርግጠኛ ነው። አንድ ሰው ሁልጊዜ ደስታ የሚያጣው እግዚአብሔር እንደሚወደው እርግጠኛ መሆን ሲያቅተው አንዱ ውሃ የተጠማ ሰው ውሃ ለመጠጣት ከሚቸኩል ሰው በላይ እግዚአብሔር ሰው ይጠማል፣ ሰው ይፈልጋል። ደቀ መዛሙርቱ ምግብ አምጥተናል ከከተማ ብላ አሉት። ምን ብሎ መለሰላቸው? እናንተ የማታውቁት ምግብ አለ እኛ ናቸው። ሐዋርያት ምናምን ያቺ ሴት አምጥታለት ይሆን ወይስ ማን አምጥቶለት ነው? ጌታ ግን ምንድን ያላቸው? የማታውቁት ምግብ አለኝ ያለው ምንድን ታውቃላችሁ? የዚያች ሰው መዳን። የሰው መዳን ለክርስቶስ ምግብ ነው። ያቺ ሴትስ ውሃ መልሶ የማያስጠማ ውሃ ስጠኝ ብላ ሲያበቃ መልሳ ስጠኝ ሳትለው የቀረች ለሚሉት ናቸው። ያ ውሃ ጌታ ስለነበረ ያንን ውሃ ስላገኘችው የማያስጠማውን ውሃ ስጠኝ ብላ መልሳ ያልጠየቀችው ለዚህ ነበር። ስለዚህ ጌታ ምናል ከዚህ ጉድጓድ የሚጠጣ መልሶ ይጠማል ማለት ይህ ጉድጓድ የተባለው በዓለም የተዘጋጁ የደስታ ምንጮች ናቸው። ጭፈራ፣ ዘፈን፣ መጠጥ፣ ገንዘብ፣ ሌላ ውበት፣ ዝሙት፣ አመንዝራነት፣ ፈቃድን መፈጸም እንዲህ ያሉት ነገሮች ሁሉ መልሰው የሚያስጠሙ የውሃ ጉድጓዶች ናቸው። መልሰው የሚያስጠሙ ማለት ነው የዛሬ እንዳድርገውና ንስሐ ገባለሁ ስንል መልሰን ደግሞ ነገ እንድናደርገው ያስፈልጋል። የዛሬ እንዳድርገውና ነገ ንስሐ ገባለሁ ስንል መልሶ ነገ እንድናደርገው ይገፋል። ኃጢአትን ጠልቶ እንጂ አድርጎ ማቆም አይቻልም። ስለዚህ መልሰው የሚያስጠሙ ጉድጓዶች ማለት ሰርተው በቃኝ የማያስሉ ዛሬ ጨፍሬ ልተው ዛሬ አመንዝሬ ልተው ብሎ መውጣት የማያስችል ጉድጓድ ነገም ማምጡ የሚያስችል ክፉ ጉድጓድ ነው። ከዚያ ጉድጓድ የጠጡ ሰዎች ሁሉ መልሰው ተጠምተዋል። ሰሎሞን 2-3 ሴት ሲል ነው 1000 ሴት እስከ ማግባት የደረሰ። 1000 ሴት አግብቷል። አንደኛ ነገሥት ምዕራፍ 11 ቁጥር 1 ጀምሮ ሰሎሞን 1000 ሚስቶች ነው። ያም ኃጢአትን ሁልጊዜ ዛሬ ምንድን እያለ ነው የጀመረው? ቆይ እቺን ያይቱን ሴት ከዛ እዚህ በኋላ አቆማለሁ ከዛ 4 ከዛ አቆማለሁ 5 አቆማለሁ ሲል 1000 ደረሰ። ቀጥሎ ምን አደረገ? ጣዖት አመለከ። ሴቶቹ እኛን መከተል ከፈለግ ጣዖት አምልካ እግዚአብሔር እንቶ የጣዖት መሰዊያ ሰራ። ለጣዖት አጠነ ሰሎሞን ያለው እግዚአብሔርን በዚህ ምክንያት መንግስቱን ፈለገ፣ ከፈለ። ለዚህ ነበር መጽሐፈ መክብብ ምዕራፍ 1 እና ምዕራፍ 2 ስታነቡት አትክልት ተከሉ፣ አዝማሪ አበዛው፣ ሴቶችንም አበዛው፣ ሁሉም ነፋስን እንደመከተል ነበር ያለው። ነፋስን የተከተለ ሰው ጅራቱን አይዘው መያዝ አይደለም። ደስታ ያሳደደ ሰው
እጁ ላይ የሚቀር ነገር የለም። ልቡ ወድቆ ነው የሚቀር። ስለዚህ መልሰው የሚያስጠሙ ጉድጓዶች ያላቸው ኃጢአት በሞከርነው ቁጥር መልሰን እንድንሰራው ምንጭ የሚሆን ስለሆነ ከዚህ ጉድጓድ የሚጠጣ ይጠማል። እስኪ በሉ ከዚህ ጉድጓድ የሚጠጣ በሉ መልሶ ምን ይላል? ስለዚህ አንድ የለመዳችሁት ኃጢአት ቢኖር ስሩትና ነገ ትተውታላችሁ ሲላችሁ በሊናችሁ ብትመልሱት መልሱ ነው። ከዚህ ጉድጓድ የሚጠጣ የዛሬን ስሩትና ነገ ትተውታላችሁ ሲላችሁ በሊናችሁ መልሳችሁ ምንድን ነው? ከዚህ ጉድጓድ ዛሬ ጠጣ ነገ መልሶ ይጠማኛል፣ ስለዚህ አልጠጣም። ከዚህ ጉድጓድ የሚጠጣ መልሶ ይጠጣል። የዛሬን ጫትም የተዋለ የዛሬን አጭሼ የዛሬን ጨፍሬ የተዋለ የመዳን ቀን ዛሬ ነው። የማያስጠማው ውሃ ግን ማን ነው? ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 7 ዘጠማ ይምጣ ሀቤ የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በከመ ይቤ መጽሐፍ አፍላገ ማይወት ወይዝ ከርሱ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። እግዚአብሔር የሕይወት ውሃ ነው ማለት ነው። ውሃ ያነጻል። ተናዛችሁ እንደጨረሳችሁ አንጽቶ ይሰዳችኋል። ምንም ቅሬት ሳያስቀር ውሃ በረሃውን እንዲያፈራ ያደርጋል። አይደል? ዱባይ ሄዳችሁ አታውቁ? ወይም ሰምታችሁ ታውቃላችሁ? እልም ያለው በረሃ እንዲያለ ያስቀጣገር ያደረጉት ማን ምንድን ነው እንደዚህ ያደረገ? ክርስቶስ የኃጢአት በረሃ የሆነውን ሰውነት የጽድቅ ፍሬ እንዲያፈራ ያደርጋል። እውነት ዘማዊቷ መግደላዊት ማርያም 7 አጋንንት የሰፈረበት የሐዋርያት ሰባኪያን የነበረች አፖስትል ኦፍ አፖስትልስ እኮ ነው የምትባለው በቴዎሎጂ ትምህርት ነው። የሐዋርያት ምናቸው? ሐዋርያቸው ነው። ለሐዋርያት ትንሣኤን የሰበከቻቸው ስለሆነ የመጀመሪያ የትንሣኤው ምስክር የሆነችው ሴት 7 አጋንንት የሰፈሩባት ዘማዊት ነው። ቅዱስ ጴጥሮስ ጌታን ስንት ጊዜ ካደረሰ ሰው ነው? 3 ጊዜ ካደረሰ ሰው ነው። ያን ወጥቶ የሃይማኖት ጎርፍ ያወጣ እግዚአብሔር በበረሃ ውስጥ ፍሬ እንዲያፈሩ ማድረግ ይችላል። ምንም የኃጢአት በረሃ የለም ብሎ በጌታችን በኢየሱስ ክርስቶስ መሐልነት ግን ማፍራት እንችላለን። ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም። ተናዘን እግዚአብሔር ይፍታ ተብሎ በቀመና የተደመሰሰ በክርስቶስ ዋላ የተደመሰሰ ኃጢአት መልሶ ያስጠይቃል። በዛም ማለት ይገባል። እዚህ ፈረንሳይ ንስሐ ከገባችሁ ገዳም ስትሄዱ ያን ኃጢአት አትናዘዙ። አንዳንድ ጊዜ ምን ይመስላል? እንደው ተለቅ ያለ መነኩሴ ካልተቀበላችሁ ንስሐችሁን ይቅር ያልተባላችሁ ይመስላል። ወይም እንደው ወይ አክሱም እንደምን ብላችሁ ወይም ደግሞ ደብረ ዳሞ ወይ የሆነ ገዳም ወይ ዝቋላ ወይ የሆነ ቦታ ካልሄዳችሁ ይቅር ያልተባላችሁ ይመስላል። ከተማ ተናዝዤ ይቅር ማልባል ይመስላችኋል። ወይም እንደው ጳጳሱ ንስሐ ሊቀበላችሁ ሳይ እንትን ይመስላችኋል። ወይ ፓትርያርኩ እንደው እኛ መቼ ፍላጎታችን ያለ ፓትርያርኩ ንስሐ ይሻላል ሊመስል ጉዳዩ ከተማና ገጠር መሆኑ አይደለም። ስንናዘዝ ለማን እንደምንናዘዝ ማሰባችን ለእሱ ከተናዘዝ ለቄስ የምንናዘዝ አይምሰለን። ቅዱስ ቄርሎስ ለዚህ ነው ሥጋ ወደሙ ስንቀበል ቄሱ የሚያቀብለን አይምሰለን፣ ራሱ ክርስቶስ ያቀብለናል እንጂ ቄሱ እንዳቅሙ ተልእኮውን ይፈጽማል ብሎ ነው የነገረን። ስለዚህ ጌታችን ኢየሱስ ክርስቶስ ምን ያደርገናል? በረሃ ብሎ ፍሬ እንድናፈራ ዕዳ ደብዳቤ ሊኖርብን ተናዛችሁ ስትጨርሱ በነፃ ልጅ አልፈልግም ደህና አልኩ ነው። ምንም መያዣ የሌለው እኮ ነው። ይህ ቀርቷል ና ሰምታችኋል አይደል? ስለዚህ እረፍት የሚሰጠን እዚያ ውስጥ ነው። ውሃም ያደርጋል፣ ያነጻል፣ ለነጻል። ከዚያስ ፍሬ እንዲያፈራ ያደርጋል፣ እናፈራለን። ደብዳቤ ይደመስሳል፣ ዕዳችን የሚደመስስልን ውሃ ክርስቶስ ነው። ጥም ይቆርጣል። ምን ውሃ ሁሉን አድርገን አልቆረጥልን ያለው የልባችን ጥም የሚቆረጠው መድኃኔዓለም ሲናገር እሱ ነው። የነቢያትን ጥም የቆረጠው እሱ ነው።
መቼ ነው የምትመጣልን ያለው? የመላእክትን ጥማቸውን የቆረጠላቸው እሱ ነው። መላእክት እግዚአብሔር የማየት ጥም ነበረባቸው። ዛፈተው መላእክት ከማያውቁ መላእክትን እንዲያዩት የሚያስመኛቸው እሱ ነው የተባለው። ለአንካሶች እግር፣ ለዕውራን ብርሃን፣ ለዲዳዎች መልካም ቃል፣ ለደንቆሮች በጎ ዜና፣ ለሙታን ትንሣኤ፣ ለተራቡት የሕይወት እንጀራ፣ ለተጠሙት የሕይወት ውሃ፣ ለደከሙት ምርኩዝ፣ ለተሰደዱት መጠጊያ እርሱ ኢየሱስ ክርስቶስ። እሱን ስናገኘው እረፍት እናገኘው። የእግዚአብሔር ሰዎች እውነት ጌታችን ክርስቶስ እውነተኛ እረፍት ነው። ወደዚያ መምጣት ወደዚያ የምንመጣው በንስሐ ከቃሉ ጋር ነች። እግዚአብሔር ከሁላችን ጋር ነው። እግዚአብሔር ከሁላችን ጋር ነው። ስለዚህ ወደዚያ ውሃ መምጣት። ስለዚህ ምንድን ነው ነፍሴን መራት በረፍት ውሃ ምን አለኝ የሚለው ደግሞ አሳደገኝ። ያ የረፍት ውሃ ማለት ነው ጌታችን ኢየሱስ ክርስቶስ ነው። አሁን ሁላችን እረፍት እንድናገኝ ህሊናችንን ወደ ጌታችን ወደ ኢየሱስ ክርስቶስ መመለስ። ያን ስናገኝ ደስ ይለናል። አንድ ታሪክ ብቻ ላስታውሳችሁ። ሐዋርያትን እንዲህ ብሏቸው ነበር ጌታ፣ ደስታችሁን የሚወስድባችሁ የለም። ሰማችሁ? ደስታችሁን ወስዱ ማንም ጊዜ ያለች ሐዋርያትን ምን የሚወስድባቸው የለም? ደስታችሁን የሚወስድባቸው የለም። እንዴት የሚወስድባቸው የለም? እስኪ ከሐዋርያት አንድ ሁለት ሶስት ጥቀሱ። ጴጥሮስ ተዘቅዝቆ ነው የተሰቀለው። ጳውሎስ አንገቱ ተቆርጦ ነው ያለው። ቶማስ ቆዳው ተገፎ ቆዳውን ስልቻ አድርገው ሰፍተው አሸዋ እዚያ ውስጥ ከተው አሸክመው ነው ያዙት ስጋው። ማን ነው በሰላም ይኖራል? ማን? እስጢፋኖስ በድንጋይ የተወጋ። ታዲያ ደስታችሁን የሚወስድባችሁ የለም የሚለው አይጣላም? አልተጋጨም? ስለዚህ ምን እያለ ነበር? ደስታችሁ ያለው ማለት ነው ራሱ ነበር። እኔን የሚወስድባችሁ የለም እያለ እጃችሁን ይወስዱታል፣ እግራችሁን ይወስዱታል፣ ዓይናችሁን ያወጡታል፣ ልብሳችሁን ይገፉታል፣ እኔን ግን የሚወስድባችሁ የለም። ሌላው ሁሉ ይወሰዳል። የማይወሰድ ደስታ እሱ ነው። የሐዋርያት ሥራ ምዕራፍ 5 ላይ ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ሲያስተምሩ ሐዋርያትን በኢየሱስ ክርስቶስ ስም እንዳታስተምሩ ብለው ገረፏቸው። ተገርፈው ሲወጡ ደስ እያላቸው ወጡ። ደስ እያላቸው። እንዴት ሰው ተገርፎ ሊወጣ ይችላል? ሲወጣ ደስ ይለዋል። ገረፏቸው፣ ኃይላቸውን ወሰዱ፣ ክርስቶስን ግን አልወሰዱባቸው። ትክክለኛ ደስታ እሱ ነው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር እና እንደው አሁን እንደውለት የተገራቸው ይህንን ደስታ ማግኘት ከክርስቶስ ጋር መኖር ነው እንጂ አሁን ወንዶችም ሴቶችም እንዲሁ ደስ ብሌላቸው አታውቁሽ። የምር ነው ሰው ስላማችሁ እንዳታውቁ። ይሄ ለእህቶቻችን የሚያጋጥም አይመስላችሁም? በቃ ጭንቀቱን ለመገላገል የሚወዱ አንዱ ላግባው አታውቁም። ቦታችሁ ትክክለኛ ሰው ከመጣ ብቻ ነው የሚቆርቡ ሰው ከእግዚአብሔር ጋር የሚያገናኛችሁ እስከ መንግስተ ሰማያት የሚጓዝ ሰው ነው እንጂ እንዲሁ ብቸኝነቱን ልገላገል ብላችሁ ብትገቡ ራሱን የቻለ ሲኦል የሆነ ሰው አለ። መግባት የለባችሁ። ወንዶች ሴቶች በተሳሳተ መንገድ ትዳር ውስጥ መግባት ነው ብዙዎች እንደምን ያስለቅሳቸዋል። እግዚአብሔር የፈቀደው ስጋው ደግሞ የሚቀበል ሰው ከመጣ አሉ። ካልሆነ ግን ማግባት ዶግማ አይደለም፣ ግዴታችሁ አይደለም። ከክርስቶስ ጋር መኖር ነው ግዴታችሁ። ደስታችሁ እሱ ነው። ቢቻላችሁ መልካም ሰው ከመጣ ጥሩ፣ ትዳር ቅዱስ ነው ብሏል መጽሐፍ ቅዱስ። ራሱ ጌታችን ኢየሱስ ክርስቶስ ተገኝቶ ወይምን የባረከበት ክቡር ጸጋ ነው ለቤተክርስቲያን የተሰጠ። ቤተክርስቲያን የቀጠለችበት አንዱ የተቀደሰ ሰንሰለት ትዳር ነው። ካልሆነ ግን ሰው ቁሞ ቀረ፣ ሰዎች ቁማ ቀረች እንዳይልላችሁ ከብቸኝነት ለመላቀቅ ብላችሁ ማግባት የለባችሁ። በማን ደስ ይበላችሁ? ንገሩኝ እንጂ
ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። እስኪ በሉ ኤፌሶን ማለት ፊልጵስዩስ ምዕራፍ 4 ቁጥር 4 ክርስቶስ ማለት ሁላችሁ ደግሜ እላችኋለሁ ሁልጊዜ በጌታ ደስ ይበላችሁ። ድገሙ። ደግሜ እላችኋለሁ ሁልጊዜ ድገሙ። ደግሜ እላችኋለሁ ሁልጊዜ አንድ ሀሳብ ነገራችሁ። እግዚአብሔር በአንድ ነገር ሁልጊዜ መደሰት ይቻላል። ለምሳሌ በሰርግ ሁልጊዜ መደሰት ይቻላል።